በደቡብ ኢትዮጵያ በጂንካ ከተማ ላይ የተከሰተው አዲሱ በሽታ ማርበርግ የተሰኘ ቫይረስ እንደሆነና ለቫይረሱ ወይም ለበሽታው መድኃኒትና ክትባት እንዳለው የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። ጤና ጥበቃ ሚኒስቴሩ እንዳለው ይህንን ማርበርግ የተሰኘ ቫይረስ በብዛት ከቦታ ቦታ መታዘዋውረው የሌሊት ወፍ የተሰኛቸው አጥቢ እንስሳ ስትሆን በሌላ በኩል ደግሞ ለረጅም ጊዜ በማዕድን ማውጣ ስፍራ ላይ ያሉ ሰዎች ለቫይረሱ ተጋላጭ ናቸው ሲል ነው የገለጸው። በኢትዮጵያ የሌሊት ወፎች የሚበዙበት ቦታ ላይ የምትኖሩ ሰዎች እንድትጠነቀቁም መልእክቱን ሲያስተላልፍ ይህ በሽታ በአፍሪካ የዛሬ ዓመት ብቻ በ8 ሀገራት ላይ ተከስቶ ከ5000 በላይ ሰዎችን እንደቀጠፈ የዓለም ጤና ድርጅት ያወጣው መረጃ ያመለክታል። ይህ የኢቦላ ቫይረስ አይነት ምልክት ያለው አዲሱ ማርበርግ የተሰኘው ቫይረስ በአፍሪካ ላይ በአንድ ዓመት ብቻ 5 ሰዎችን ሲገል በሌላው ዓለም 2 ሰዎችን በ40 ዓመት ነው የገደለው ሲል የዓለም ጤና ድርጅት አስታውቋል።